አንዲት ሴት የቤተ ክርስቲያን ፓስተር ቤተ ክርስቲያንን ፓስተር ማድረግ ቤተ ክርስቲያንን በሽምግልና መምራት በፓስተርነት መምራት ነገር አይፈቀድም። ምንም ስለሆነች አይደለም፣ የእግዚአብሔር ሴት ልጅ ነች። ግን እግዚአብሔር ለሷ የሰጣት ድርሻ አለ። በነገራችን ላይ ምን መጽሐፍ ቅዱስ እኮ ወንዶችንም ቢሆን ሁሉም ሰው አስተማሪ አይሁን ይላል እኮ እንኳን ሴቶቹ። ሴት ግን በማህበር ላይ እንድትሰለጥን አካኪ ዘራፍ እንድትል እኔ አሁን እንደዚህ ያልኩ እንደማወራ እንድትሆን አይፈቀድም። ስርዓተ ፍጥረቷ አይፈቅድላትም። ለዚህ ደግሞ ማስረጃ የሚያደርገው መጽሐፍ ቅዱስ ብዙ ሴትን ፓስተር ምናምን የሚያደርጉ ቄስ የሚያደርጉ ቸርቾች የሚሰጡትን እንትን ማስረጃ አይደለም የሚሰጠው መጽሐፍ ቅዱስ። ሴት እኮ ጉባኤ ላይ ጸጉሯን ትሸፍን የሚለው ወንታ እንዲ ጉባኤ ላይ አትሰልጠን የሚለው ስለምታሰናክል ነው። እንደዚህ ቆንጆ ስለ አይደለም አይልም። ቀጥታ የሚጠቅሰው የስነ ፍጥረትን ስርዓት ነው። የስነ ፍጥረት ስርዓት ቸርች ውስጥ ከተናጋ በሴት ላይ ስልጣን ያለው ወንድ ነው፣ በወንድ ላይ ስልጣን ያለው ክርስቶስ ነው። በክርስቶስ ላይ ስልጣን ያለው እግዚአብሔር ነው። አንደኛ ቆሮንቶስ 11 ይህን እንድታውቁ ወዳለው የሚል የስነ ፍጥረት ስርዓት መናጋት የለበትም። ጌታ በመስቀል ላይ ያስወገደልን የሚከሰንን የዕዳ ጽሕፈት ነው። ሙሴ የጻፈውን ካደረክ ትኖራለህ፣ ካላደረክ ትሞታለህ የሚለው የስነ ፍጥረት ህጎች አይሻሩ። በመስቀል ላይ ሞቶ ኢየሱስ ብርሃን ቀን ከመሆን ሌሊቱ ከመምሸት ከመንጋት ኢየሱስ አልቀየረው። ሴት ልጅ በጭንቅ ጸንሳ በጭንቅ መውለዷን ኢየሱስ አልቀየረም። የስነ ፍጥረት ህጎች ይቀጥላሉ። ሴት ሆና የተፈጠረችበትን ነገር መጽሐፉ ምን ይላል? ሴት በማህበር ላይ እንድትሰለጥን አልፈቅድም። ምክንያት አስቀድሞ ወንድ ተፈጥሯልና በኋላም ሴት ተፈጠረች። አንዴን ነው ስነ ፍጥረት ነው ያወራው። የተታለለውም ወንዱ አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ይሄን ጴጥሮስ አብራርቶልናል። ወንድሞቼ ባሎቼ ሴቶች ሚስቶች ደካማ ፍጥረት ናቸው ማለት በጣም ለመንፈሳዊ ዓለም በጣም ሴንሲቲቭ ናቸው። በጣም ይሰማሉ ከእግዚአብሔር ይሁን ከማን ይሁን ባይለዩ። ስለዚህ ሊያጋልጡን ስለሚችሉ በስልጣን ስርቱን ቅድም ያልከው ጎዳናም ላይ ኦኬ ይስበኩ ችግር የለው ማህበር ላይ ሆን ይችላል። ግን ኢየሱስ 12 ላከ ወንዶች ናቸው፣ 70 ላከ 72 ነው ላከ ወንዶች ናቸው። ለምን ምን ያህል ኢየሱስ ለሴቶቹ የሰጠውን ርህራዩን ታያለ። ሴት ልጅ ሪስክ አለባት፣ ለአደጋ የተጋለጠች ነች። ለአደጋ የተጋለጠ መቋቋም አትችልም። የሰውነቷ ጅማቶች ነርቮች ሁሉ ለአደጋ የተፈጠሩ አይደሉም፣ ለአደጋ የተፈጠሩ አይደሉም። እና ሴት ልጆችም መንገድ ላይ የሚሰብኩ ከሆነ ማህበር አይደለም ብለው ካሉም ወንዶች ቢጠብቋቸው ጥሩ ነው። ለአደጋ ብትደፈርስ እንዴት ነው እኔ ሴት ልጄን ለወንጌል ስርጭት ገጠር መልካት? ስንት ችግር አለ። ኢየሱስ ሩሩ ስለሆነ ሴቶች በቤት የሚሰሩ ይሆኑ ያግቡ፣ እንደዚህ ያድርጉ፣ ኬር ያስፈልጋቸዋል። ከጎን ነው የወጡት፣ ሴንሲቲቭ ናቸው፣ አቅም የለ ሩሩ ነው። እኛ እኮ ከወንዱ እኩል ነው ውጪ የምንላት እንደዛ ነው። በምንም አይነት ሁኔታ ወንድና ሴትን አንድ አይነት የማድረግ እኩል ነን በስነ ፍጥረት አዎ፣ በክብር አዎ፣ በእግዚአብሔር ልጅነት አዎ፣ በመውረስ አዎ፣ አብረው ከናንተ ጋር የሚወርሱ ናቸው አዎ። የስልጣን ጉዳይ ላይና በሜዳ ጉዳይ ላይ ለእህቶች ልዩ ጥንቃቄ ያስፈልጋል። ለአደጋ ማጋለጥ ማያስፈልግም። በቤተ ክርስቲያን ደግሞ እንዲሰለጥኑ ስነ ፍጥረቱ አያዛቸው።